እንዴት ናችሁ የተወደዳችሁ ስፖርታዊ ጉዳዮቻችን ተጀምሯል። በኢትዮ አርሰናል ቻናል ላይ እንገኛለን። በርከት ያሉ ጉዳዮችን አርሰናልን የተመለከቱ የመድፈኛውን ዜናዎች እያነሳሳን እንቆያለን። የዋነኛው ጉዳያችን የብሩኖ ጉማሬሽ ጉዳይ ነው። ከቪኒ ጁኒየር በፊት የሚጠናቀቅ ዝውውር ይመስላል። አርሰናልና ኒውካስትል ዩናይትድ ያሉበት የድርድር ደረጃን እናነሳላችኋለን። ሌሎችም ጉዳዮች ዊሊያም ሳሊባን፣ ዴክላን ራይስን፣ ፋቪዮ ቬራን ሌሎችንም ተጫዋቾች የተመለከተ ቪኒ ጁኒየርም ጉዳይ ይነሳል። አርሰናል በቅርቡ የተነጠቃቸው ወጣት ተጫዋቾች አሉ። በተለይ በማንቸስተር ሲቲ የጀርሚ ሞንጋ እንዲሁም ደግሞ ሚሼል ኑዱካን በተመለከተ ምንድነው ችግሩ፣ ምንድነው በመሃል ያለው ስቶሪ የሚለውን በመሃል ታሪኮችን እያጣቀሰን ያሉትን ንግግሮችን በተመለከተ አዳዲስ የሰማናቸው ጉዳዮች አሉ። በዝርዝር እየተመለከተን እንቆያለን። ሌሎች አጫጭር ጉዳዮችንም እናነሳለን። በቻላችሁት በያላችሁበት አብራችሁን ቆዩ። መልእክት ሀሳብ አስተያየቶቻችሁን እንቀበላለን። የእናንተ መልእክቶች ትናንትና በስፋት መጥተውልናል። ወደ በኋላ ላይ መለስ ብዬ አቀርበዋለሁ። ከዛ ውጪ ግን አንድ ጥያቄ ለእናንተ አቅርቤ እጀምራለሁ። ልክ ከዛሬ 24 ዓመታት በፊት የፈረመ ልክ በዛሬው ቀን ነው። ብራዚላዊ ተጫዋች ነው። የአርሰናል የማይታይ ግድግዳ ይባላል። የተጫዋች ማን ነው? እስቲ ስሙን ጻፉልን በሀሳብ መስጫው ላይ። ወደ በኋላ ላይ ከተጫዋቹ ጋር በተያዘ የሚነሱ ጉዳዮችን እየነገርኳችሁ እቆያለሁ። በቻላችሁት አብራችሁን ቆዩ። ከሰበር ዜናን የምጀምረው ከሰዓታት በፊት የሰማነው አንድ ሰበር ዜና አለ። በተለይ ደግሞ ከአንድ ሰዓት በፊት የወጣ መረጃ ነው። የመረጃ ብሩኖ ጉማሬሽን የተመለከተ ነው። ቤን ጃኮብስ እንዲሁም ደግሞ አሌክስ ክሩክ ይዘውት የወጡት ስቶሪ ነው። የቲም ቶክ ስፖርት ላይ በደንብ ቶክ ስፖርት ላይም ሲነጋገሩበት ነበረ። የዜና በአርሰናልና በብሩኖ ጉማሬሽ መካከል በአርሰናልና በኒውካስትል ዩናይትድ መካከል ያለውን ንግግር የተመለከተ ጉዳይ ነው። ብሩኖ ጉማሬሽ ወደ አርሰናል ለመምጣት አድቫንስድ ደረጃ በጣም ከፍ ያለ ወደ አርሰናል የመምጣት እድሉ በጣም ሰፍቷል። ሁለቱ ክለቦች ንግግር አድርጓል። አሁን ዲና የተደረገው ፈር አይደለም የቀረበው የሚሉ ዝርዝር ጉዳዮች ብቻ የሚጠብቁበት በቀጣይ አዳዲስ ነገሮችን እንሰማበታለን ተብሎ የሚጠበቅ ጉዳይ ነው። ይህን መረጃ ይዞት የወጣው ባለፈው የውድድር ዘመን በጣም በርካታ ዝውውሮችን በሰበር ዜና ያሰማን ቤን ጃኮብስ እንዲሁም ደግሞ አሌክስ ክሩክ ናቸው በጋራ መረጃውን ይዘውት የወጡት። ለሁሉም የብሩኖ ጉማሬሽ ጉዳይ በኒውካስትል ዩናይትድ ሰዎች ላይ ጫና ሲያሳድር ነበረ። መልቀቅ እፈልጋለሁ፣ መዳረሻዬ አርሰናል እንዲሆን እፈልጋለሁ። ስፖርቲንግ የሆነ ከስፖርታዊ ነገሮች ጋር የተያዙ ጉዳዮች ናቸው እንጂ የገንዘብ የጥቅማ ጥቅም ጉዳይ እኔን ያንን ከግምት አስገብቼ አይደለም የምለቀው። ነገር ግን በአርሰናል ቤት ስኬታማ መሆን እፈልጋለሁ፣ ዋንጫዎችን ማሸነፍ እፈልጋለሁ፣ ለዛም አርሰናል መቀላቀል እፈልጋለሁ የሚል ሀሳቡን ለኤዲያው በዋነኝነት ለኒውካስትል ዩናይትድ አመራሮችም ጭምር አካፍሏቸዋል የሚሉ ዘገባዎችን ተመልክተናል። አርሰናል በዚህ ተጫዋች ዙሪያ እየሰራቸው ያሉ ስራዎች አሉ። አማካኝ ስፍራ ላይ በሚቀጥለው የውድድር ዘመን ክርስቲያን ኖርጋርድ ቢለቅ እንኳን በተለይ ብሩኖ ጉማሬሽ ዝውውር ከተጠናቀቀ በኋላ የክርስቲያን ኖርጋርድን መልቀቅ ልንመለከት እንችላለን። ነገር ግን አማካኝ ስፍራ ላይ ያሉ ተጫዋቾች አሉ። ሉዊስ ስኬሊ በጥሩ ረፍት በጥሩ ብቃት ይመለሳል ተብሎ ይጠበቃል። የተጫዋች ከግራ መስመር ተከላካይነትም በበለጠ በሚቀጥለው የ2026-27 የውድድር ዘመን ላይ አማካኝ ስፍራ ላይ እንመለከተዋለን። ዴክላን ራይስ ነው። ከዴክላን ራይስ ጋር በተያያዘ አንዳንድ ቁጥሮችን ስመለከት ነበር። ለምሳሌ ኦገስት ወር እየተቃረበ ይገኛል። ከቀናት በኋላ ኦገስት 1 ብለን እንጀምራለን። አሁን ጁላይ 8 ላይ እንገኛለን። ከ3 ከ4 ቀናት በኋላ 1 ብሎ ይጀምራልና ከኦገስት 2025 ጀምሮ ዴክላን ራይስ በአርሰናል ቤት የተጫወታቸው ደቂቃዎችን በሜዳ ላይ ያሳለፈበትን ደቂቃ ስንመለከት 5394 ደቂቃዎች በሜዳ ላይ ያሳለፈባቸው ቆይታዎች ናቸው። ከ50 በላይ ጨዋታዎችን አከናውናል። እንደ ቡድን ከሊቨርፑል ከቸልሲ ከቶትናም ሆትስፐር ከማንቸስተር ዩናይትድ የተሻለ ደቂቃዎችን በሜዳ ላይ ያሳልፏል። ማንቸስተር ዩናይትድ እንደ ቡድን ካሳለፈው የማንቸስተር ዩናይትድን ደቂቃዎች ብንደምር፣ የቸልሲን ደቂቃዎች ብንደምር፣ የሊቨርፑል ደቂቃዎችን ብንደምር፣ የቶትናምም ደቂቃዎችን ብንደምር የዴክላን ራይስ ደቂቃዎች ይበልጣሉ። 5394 ዴክላን ራይስ በሜዳ ላይ የቆየባቸው ደቂቃዎች ናቸው። ቸልሲ 5310 የዴክላን ራይስ እንግዲህ ቢያንስ በ90 ደቂቃ ከቸልሲ ቆይታው ይበልጣል። የሊቨርፑልን ብንወስድ 5130 ቶትናም ሆትስፐር 4680 ማንቸስተር ዩናይትድ 3600 ደቂቃዎችን በሜዳ ላይ የማንቸስተር ዩናይትድ እንዳጠቃላይ ጨዋታዎችን ስንደምር ያሉ ደቂቃዎች ናቸው። አንድ ጨዋታ በ90 ደቂቃ እየተተመነ ማለት ነውና ለሁሉም ዴክላን ራይስ በአማካኝ ስፍራ ላይ ከዛ በኋላ
ማርቲን ዙቢሜንዲ አለ። ማርቲን ዙቢሜንዲም ረፍት አድርጎ በበለጠ ፖቴንሻል ሊጉንም በአንድ አመት ልምድ ጨምሮ ሊጉን የበለጠ አውቆ የሚመጣ ተጫዋች ነው። ነገር ግን ለባለፉት አመታት የእንግሊዝ ፕሪሚየር ሊግን ሲያንቀጠቀጥ የነበረ የሊጉ ክለቦች የተጫዋችን ሲፈሩትም ሲፈልጉትም ነበርና አሁን በዚህ ሂደት ብሩኖ ጉማሬዥ የአርሰናል አዲሱ ተጫዋች ለመሆን በጣም የተቃረበ ዝውውር ይመስላል። ስለ ብሩኖ ጉማሬዥ በቀጣይ ቀናትም እናነሳለን። የቤን ጃኮብስ እና የአሌክስ ክሩክ ዘገባ እንደሚያሳየው ከሆነ ኒውካስል ዩናይትድ እና አርሰናል አድቫንስድ ንግግር ላይ ይገኛሉ። ከዚህ በፊት አርሰናል የሚያቀርባቸው ቨርባል ኦፈሮች፣ ሌሎች ጥያቄዎችም ወዲያው ነበር በኒውካስል ዩናይትድ ውድቅ የሚደረጉት። አሁን ግን ባለፈው አርብ ጀምሮ ካቀረበው የ70 ሚሊዮን ፓውንድ ጥያቄ በኋላ አርሰናል ሰኞ ዕለት በአዲስ ጥያቄ መለሳል። ከሰኞ በኋላ ብለን እኛም ስናነሳ ነበር። በአዲስ ጥያቄ ተመልሷል። ይህንን ጥያቄ ደግሞ ኒውካስል ዩናይትድ እያጤነው ንግግርም እያደረጉበት ይገኛሉ። በምን ያክል ገንዘብ ይስማማሉ፣ ድርድሮስ ምን ላይ ይቋጫል የሚለውን በቀጣይ ጊዜያት ላይ በስፋት የምናነሳው ጉዳይ ነው። ከአርሰናል ጋር በተያዘ ሌሎችም ሀሳቦች ይነሳሉ። ፋቪዮ ቬራን በተመለከተ የተጫዋች ከፖርቶ ሲመጣ ማርቲን ኦዴጋርድ ተፎካካሪ በግራኒት ዣካ ቦታም ደግሞ ያንን ቦታ ለአመታት ይዞ መጫወት የሚችል ተጫዋች ተብሎ ተጠብቆ ነበር። ፋቪዮ ቬራ ግን በአርሰናል እንደተጠበቀው አልቀጠለም። የሚፈለገው የግምርት አልመጣም። የሚፈለገው አሲስቶችም አልተመዘገቡም። ፋቪዮ ቬራ በብዙ ክለቦች ወደ ፖርቶም በውሰቱል ተመልሶ ነበር። ፖርቶም በቋሚነት የማስፈረም መብት አልተጠቀምበትም፣ ፍላጎትም አላሳየም። ከዛ በኋላ ባለፈው የውድድር ዘመን በሁለተኛው የጀርመን ቡንደስሊጋ ላይ ሲወዳደር ለነበረው ለሃምቡርግ ፈረመ። ሃምቡርግም ተጫዋቹን በሚገርም ቆይታ ሲያጫውተው እንደነበረ እናስታውሳለን። ከዛ በኋላ ሃምቡርግ በተጫዋቹ ብቃት በጣም ደስተኛ ነው። ሃምቡርግም ወደ ቡንደስሊጋው ተመለሰ። ከዛ በኋላ ግን ሃምቡርግ ተጫዋቹን ቢፈልገውም አርሰናል የሚፈልገውን ክፍያ መክፈል አልፈለገም። አሁንም ቢሆን አርሰናልና ሃምቡርግ ቀን በቀን ንግግር እያደረጉ ይገኛሉ። በአርሰናል በኩል ለተጫዋቹ 18 ሚሊዮን ዩሮ አካባቢ ይፈልጋል። አጠቃላይ ፓኬጁ ነው። ቪየራ ደግሞ በዚህ በሃምቡርግ የውድድር ዘመን ያሳየውን ብቃት ስካይ ስፖርት ደሽላንድ እነ ፍሎሪያን ፕለተንበርግም ይዘውት በወጡት ዘገባ መሰረት የተጫዋቹ ቆይታ ወደ ሃምቡርግ ሊሆን ይችላል። ነገር ግን በቅርብ ቀናት ላይ በአርሰናል ቤት እንዳለ እናውቃለን። ከአርሰናል ጋር ልምምድ እየሰራ ይገኛል። ወደ አርሰናልም የዚህ የቅድመ ውድድር ዘመን ዝግጅት ጨዋታ ከዢሮና ጋር ካታሎኒያ ላይ ሲደረግ እንመለከተዋለን ብለን እንጠብቃለን። ባለፈው በዝግ ስቴዲየም ኤምኬ ዶንስን 3-0 አሸንፏል። በዛ ጨዋታ ላይ ግን ሰለፍ መረጃዎች አልወጡም። በዚህ ጨዋታ ላይ ግን በግልጽ የሚደረግ ጨዋታ ስለሆነ ለብዙሃን መገናኛዎች ለቴሌቪዥን ስርጭቶች ክፍት የሚሆን ጨዋታ ነው። ከዢሮና ጋር የሚደረግ ጨዋታ ነው። ያንን ጨዋታ ላይ ደግሞ የበለጠ እንመለከተዋለን ብለን እንጠብቃለን። ለሁሉም ይህንን ቪዲዮ ላይክ አድርጋችሁ አብራችሁ እንዳላችሁ ተስፋ እናደርጋለን። ሀሳብ አስተያየቶቻችሁን ጻፉልን። ልክ ከዛሬ 24 ዓመታት በፊት ወደ አርሰናል የፈረመ ብራዚላዊ ተጫዋች ነው። የማይታይ ግድግዳ ይሉታል። የተጫዋች ማን ነው? ስለ ዝውውሩ አንዳንድ ነጥቦችን እናነሳለን። በአርሰናል ቤት ስኬታማ ከሚባሉ ተጫዋቾች መካከል በቀዳሚነት የሚጠቀስ ነው። ወደ በኋላ ላይ የቪኒ ጁኒየርን ጉዳዮች በስፋት አነሳለሁ። ቪኒ ጁኒየር የራሱን ደሞዝ ራሱ የሚከፍል ተጫዋች ተብሎ ይገለጻል። እንዴት ነው ይህ ስሌት እንዴት ይሰራል? በአርሰናል ቤት ደግሞ ተጫዋቹ ማግኘት ለአርሰናል እንደ ትልቅ ስኬት ነው እንጂ የፋይናንሻል በርደን የፋይናንሻል ጫና ይዞ የሚመጣ አይደለም የሚሉ ሀሳቦች እየተሰነዘሩ ይገኛሉ። በምን ደረጃ ላይ ይገኛል የተጫዋቹ የዝውውር ሂደት የሚለውን ዛሬ ከሰዓት በኋላ ማምሻውንም የተመለከትናቸውን መረጃዎች እየነገርናችሁ እንቆያለን። ለሁሉም እንቀጥልና ሌላኛውን ጉዳይ ላንሳላችሁ። ቅድም መግቢያ ላይ ሳስተዋውቀው ነበረ። በማንቸስተር ሲቲ አርሰናል በዚህ ክረምት ላይ የወደፊት ፖቴንሻል ተጫዋች ያላቸው ወደፊት ላይ ፕሪሚየር ሊጉን ይቆጣጠራሉ ተብለው የሚጠበቁ ለተጫዋቾችን አጥቷል። ከነዚህ ተጫዋቾች መካከል አንደኛው ሚሼል ንዱካ ይባላል። 16 ዓመቱ ላይ ይገኛል። ሌላኛው ደግሞ ዳርሻል ሊገባ በጣም ተቃርቦ የነበረው 17 ዓመቱ ጀርሚ ሞንጋን እየተመለከተ ነው። በ17 ዓመት ሲሞላው ነው ወደ ማንቸስተር ሲቲ ዝውውሩን ያጠናቀቀው። በእነዚህ ሁለት ድርድሮች ላይ የአርሰናል ስታንስ የአርሰናል አቋም ምን ነበር? በድርድሮች ውስጥ ማንቸስተር ሲቲ ምን ኦፈር አደረገ ለእነዚህ ተጫዋቾች? ስፖርታዊ ፕሮጀክት ወይስ ደግሞ ሌላ ከጀርባ የሚነሱ ነገሮች? እስቲ በዝርዝር እንመልከተው። ከአርሰናል ጋር በተያዘ በማንቸስተር ሲቲ አርሰናል መክፈል ያልፈለጋቸውን ክፍያዎች ማንቸስተር ሲቲ እየከፈለ ሲወስድ እነዚህን ተጫዋቾች ተመልክተናል። ነገር ግን በእንግሊዝ ፕሪሚየር ሊግ ላይ ቼልሲ፣ ማንቸስተር ሲቲ በተለይ ደግሞ በባለሀብቶች መያዛቸውን ተከትለው ትልቅ ለውጥን አምጥተዋል። ቼልሲ ለመጀመሪያ ጊዜ በሮማን አብራሞቪች ዘመነ መንግስት ከዛ በኋላ ከሮማን አብራሞቪችም በኋላ ነቶድ ቦሆሊ በህዳድ እግባህሊ እንዲሁም ደግሞ ክሊር ሌክ ካፒታልን ስንመለከት 2 ቢሊዮን ከዛ በላይ ፓውንዶችን ለተጫዋቾች ዝውውሮች ወጪ አድርጓል።
አድርጓል። በዚህኛው ክረምት ብቻ ቻምፒየንስ ሊግ ላይ የሌለው ቼልሲ 210 ሚሊዮን ፓውንድ በላይ ወጪ አድርጓልና ምንድነው እየተመለከተን ያለ ነው? አጠቃላይ ሂደቱ ምንድነው የሚለው የበለጠ ሊያነጋግር ይችላል። ከአርሰናል ጋር በተያዘ በአካዳሚ ደረጃ የዌጅ የደሞዝ ስትራክቸር አለ። ያንን ስትራክቸር መተላለፍ አልፈለገም። ለምሳሌ በማንቸስተር ዩናይትድ አንድ ተጫዋች ላንሳላችሁ። የተጫዋች ኮቢ ሜኖ ነው። ኮቢ ሜኖ አዲስ ውል ከመፈረሙ በፊት በዩናይትድ ሲከፈለው የነበረው እስከ ቅርብ ጊዜ ማለት ነው ለዋናው ቡድን እየተጫወተ እንኳን ሲከፈለው የነበረው ገንዘብ በጣም አነስተኛ ነው። 20,000 ፓውንድ አካባቢ ነው። ይህንን ክፍያ ግን 16 ዓመቱ የሆነው ተጫዋች ሚሼል ንዱካ ገና በ16 ዓመቱ 20,000 ፓውንድ ሳምንታዊ ደሞዝ ይቀርብለት ነበር። በአመት 1 ሚሊዮን ፓውንድ አካባቢና የትልቅ ክፍያ ለአርሰናል ወጪው በጣም ትልቅ ላይሆን ይችላል። ነገር ግን በአካዳሚ ውስጥ ያለውን የአርሰናል ካልቸር ሊያበላሽ ይችላል። ሌሎች ተጫዋቾችም ከዛ በላይ ለምሳሌ በአርሰናል ቤት እነ ማክስ ዶመን በዛ ደረጃ ላይ ከፈላቸው ይችላል። ሌሎችም ተጫዋቾች ይጠቀሳሉና በአካዳሚ ደረጃ ያሉ ተጫዋቾች ለዋናው ቡድን አንድም ጨዋታ ሲኒየር ደረጃ ላይ ሳይጫወቱ እንዴት ያን ያክል ክፍያ ይከፈላል ብሎ አርሰናል ዝውውሩም ከነዚህ ተጫዋች ለምሳሌ ሚሼል ንዱካ ከኮቬንትሪ ባለፈው 2005 ላይ ነበር የመጣው። በአርሰናል ከ18 ከ20 ዓመት በታች ከ19 ዓመት በታች ቡድን ውስጥም ሲጫወት ነበር። የአውሮፓ የቻምፒየንስ ሊግ ውድድር አለ የወጣቶች፣ በዛም ውድድር ላይ አርሰናልን ሲወክል ነበርና ጥሩ ተጫዋች እንደሆነ ይታወቃል። ነገር ግን አርሰናል ያንን ደሞዝ መክፈል አልፈለገም። የጀርሚ ሞንጋም ጉዳይ ይነሳል። በተመሳሳይ ጀርሚ ሞንጋም በጣም ከፍ ያለ ደሞዝ ለሲኒየር ተጫዋች የሚከፈል ደሞዝ ቀርቦለት ወደ ማንቸስተር ሲቲ እንደተዘዋወረ ይነገራል። አርሰናል በቡድን ውስጥ ያለውን ነገር ላለመረበሽ ጥረት እያደረገ ይገኛል። በታዳጊ ቡድን ውስጥ በአካዳሚ ውስጥ ያለውን ነገር በዛ ደረጃ እየተመለከተ ይገኛል የሚሉ ጉዳዮችን ተመልክተናል። ሁሉም በማል የእናንተን ሀሳቦች ላንሳ። ትናንትና የላካችሁልን መልእክቶች አሉ። ዩሱፍ ሙሐመድ የጻፈልን መልእክት አለ። ቪኒ ጁኒየር ከመጣ ኡሊያን አልቫሬዝ ባይፈርምም ችግር የለውም የሚል ሀሳቡን ልኮልናል። ቢኒያም ካስ አርሰናል የድለላ ስራ ነው የሚሰራው። አርሰናል ማስታወቂያ ካበዛ ተጫዋች አያስፈርም። ምክንያቱም ተጫዋቹ ሌላ ክለብ ገዝቶ ኮሚሽኑን ለመቀበል ይመስላል እንጂ የቪኒ ጁኒየር ጉዳይ ላይ ጥርጣሬ እንዳለው አንስቶልናል። ኬኔዲ የቪኒ ጁኒየር ዝውውር የማይሳካ ከሆነ አርሰናል ቶሎ ፊቱን ወደ ብራድሊ ባርኮላ ማዞር አለበት የሚል በጣም የሚገርም ሀሳብ አንስቶልናል ኬኔዲ። ምክንያቱም አርሰናል አሁን ልቡም ሙሉ ፍላጎቱም ሙሉ የዚህ ተጫዋች ዝውውር ላይ የጣለ ይመስላልና በቀጣይ እንዴት አይነት ድርድር ይደረጋል የሚለው እንጠብቃለን። መሐመድ ሲራጅ ነስሩ ከአዲስ አበባ ድምጽ በተመለከተ የቴክኒክ ችግር ቢስተካከል ብለናል። በግልጽ ብታስቀምጥልን ጥሩ ነው። መሐመድ ሲራጅ ነስሩ በተለይ ከአዲስ አበባ የጻፈልን መልእክት ነው። በትክክል ድምጹ የማይሰራ ከሆነ ምን አይነት ቦታ ላይ በዝርዝር ብታስቀምጥልን ሌሎች አድማጮች ተመሳሳይ ጥያቄ ስላላቀረቡ ብዬ ነው። ሰይድ ጀዋርም የጻፈልን መልእክት አለ። ሰይድ ጀዋር እንግዲህ በጣም ስነ ስርዓት በተሞላበት መንገድ ሐሳብን ብታቀርብ የተወደደ ነው። እኛ መረጃዎችን ስናቀርብ ከየትኛው ምንጮች እንዳገኘን እያጣቀስንም ጭምር ነውና ለሁሉም እነዚህ ጉዳዮች ከናንተ የመጡ መልእክቶች ናቸው። የቀደም ያቀረብኩላችሁ ጥያቄ ሳይዘነጋ ይህንን ቪዲዮንም ላይክ አድርጋችሁ አብራችሁ እንዳላችሁ ተስፋ አደርጋለሁ። ወደ ቀጣይ ጉዳዮቻችን እንለፍ። ገነር ብሎክ እንዲሁም የማክኒኮልስ ጄምስ ማክኒኮልስ ከዛ በተጨማሪም የአርሰናልን ዝርዝር ዘገባ ዛሬ ዚ አትሌቲክ ላይ ተመልክቻለሁ። አርሰናል አሁን ያለበት የዝውውር ሂደት ምንድነው የሚለውን የቪኒ ጁኒየርን ጉዳይ እመለስበታለሁ። አርሰናል የበለጠ ፎከስ ያደረገው የቪኒ ጁኒየር ጉዳይ ላይ ነው የሚል ዘገባን ይዞ ወጥቷል ዚ አትሌቲክ። ኬኔዲም እንዳነሳው ቅድም የቪኒ ጁኒየር ጉዳይ የማይሳካ ከሆነ ብራድሊ ባርኮላን ቶሎ ከሊቨርፑል መጫረትና ማስፈረም አለበት የሚል ሀሳብን አንስቶልናልና አሁን በዚህ ደረጃ ላይ አክቲቭ ንግግር ላይ አይደለም ብራድሊ ባርኮላን ለማስፈረም የሚል ዘገባን ይዞ ወጥቷል። በዚህ በኒውካስል ዩናይትዱ ብሩኖ ጉማሬጅ ከዛ በተጨማሪም በተጫዋቹ በኩል ደግሞ በዋነኝነት የቪኒ ጁኒየር ጉዳይ በአርሰናል የዋነኞቹ ተጫዋቾች ስም ነው። በቅርብ ቀናትም ሊጠናቀቁ የሚችሉ ዝውውሮች መካከል የሚጠቀሱ ናቸው። ተከላካይ ስፍራ ላይ የሚጠቀስ ተጫዋች አለ። የተጫዋች ጆን ስቶንስ ነበረ ወደ ኢንተር ሚላን ወደ ጣሊያን ሴሪያ ለመሄድ የተቃረበ ዝውውር ይመስላል። ጃኮብ ራሞን የተባለው የኮሞ ተከላካይ ደግሞ በአርሰናል እቅድ ውስጥ እንዳለ ዛሬ ዚ አትሌቲክ ይዞት በወጣው ዝርዝር ዘገባ ላይ የተመለከትኳቸው መረጃዎች ያሳያሉ። አንድ ጉዳይ አንስቼ ጀምረና በዝርዝር የናንተንም ሀሳቦች እንድታካፈሉ እንፈልጋለሁ በቪኒ ጁኒየር ጉዳይ ላይ። ከዛ አስቀድሜ ግን የአንድ ስፔናዊ ጋዜጠኛ አለ ጄራርድ ሮሜሮ የተባለ ትዊች ላይ አንድ ዘገባን ይዞ ወጥቷል። ዴኮ
ኢኒሻል ንግግሮችን ከዊሊያም ሳሊባ ወኪሎች ጋር እያደረገ ይገኛልና ተጫዋቹ ለማስፈረም ባርሰሎና የበለጠ እንቅስቃሴ ላይ ይገኛል። በተለይ ፓው ኩባርሲ እንዲሁም ደግሞ የዊሊያም ሳሊባ ጥምረት ባርሰሎናን ለአመታት ሊያቆም የሚችል ባርሰሎናን ለአመታት በደንብ ስኬታማ እንዲሆን ሊያደርግ የሚችል ትልቅ ጥምረት ይሆናል ብለው እምነት አላቸውና ባርሳሉ ተጫዋች ዊሊያም ሳሊባ ላይ ትልቅ እይታ እንዳላቸውና ባርሰሎና ይህንን ዝውውር ለማጠናቀቅ ፋይናንሻሊስ እየተዘጋጀ ነው ወይ በሚለው ጉዳይ ላይ ጀራርድ ሮሜሮ ትዊች ላይ ይዞት የወጣው ዘገባ በጣም አነጋጋሪ ሆኖ አግኝቼዋለሁ። ኤክስክሉሲቭ ነው፣ በግሉ ያገኘው አጣርቶ የደረሰበት መረጃ ነውና ዴኮ ከተጫዋች ወኪሎች ጋር ንግግር አድርጓል። በእርግጥ ዊሊያም ሳሊባ አሁንም ጉዳት ላይ ይገኛል። የሕክምና ምርመራ ተደርጎለት የጀርባ ህመም እንዳለበት ነገር ግን የቀዶ ሕክምና እንደማያደርግ ያንን በተመለከተ ግን በሌሎች ሕክምናዎች በቀጣይ ለውድድር ዓመቱ ዝግጁ ሊሆን ይችላል። ነገር ግን አርሰናል በሱ ቦታ ላይም ተጨማሪ ተጫዋቾችን ለማምጣት እንቅስቃሴ እያደረገ ይገኛል የሚሉ ሀሳቦችን ስንሰማ ነበርና በቀጣይ ጊዜያት ላይ ምን አይነት ነገሮች ይጠበቃሉ በተጫዋቹ ጉዳይ ላይስ የሚለው በጣም የሚጠበቅ መረጃ እንደሆነ ማንሳት ይቻላል። ብራዚላዊ ጋዜጠኛን በተመለከተ እንዲሁም ደግሞ ትሮይ ዴኒን በተመለከተ የሰጡትን ሀሳቦች ያነሳላቸዋለሁ። ቪኒ ጁኒየርን በተመለከተ ነገር ግን ቪኒ ጁኒየር በተመለከተ እየሰማናቸው ያሉ ጉዳዮች አሉ። ቪኒ ጁኒየር የራሱን ደሞዝ የሚከፍል ተጫዋች ነው ይባላል ብዬ ቅድም መግቢያ ላይ ያነሷቸው ሀሳቦች አሉ። እንዴት ይሆናል? እንዴት አይነት ሀሳብ ነው እየተነሳ ያለው? ወደ ሪያል ማድሪድ ልምድ ማዕከል እስካሁንም እንዳልመጣ ዴይሊ ሜል ዘገባዎችን እያስነበቡ ይገኛሉ። ትናንትና ሰኞ ዕለት በሪያል ማድሪድ የልምድ ማዕከል መገኘት ነበረበት፣ ነገር ግን ቪኒ አልተገኘም። ኮሜርሻል ቫሊዩ በጣም ከፍ ያለ ተጫዋች ነው። በሪያል ማድሪድ ቤት ለምሳሌ ሪያል ማድሪድ የተጫዋቹን 50% አቅራቢያ የመብት ሽያጭ መብት አለው። ከዛ ውጪ በትልቅ ደረጃ ለምሳሌ ዓለም ዋንጫው ላይ ቪኒ ጁኒየር ብቻውን 16 ስፖንሰሮች ነበሩት። እነ ፕሌይስቴሽን፣ ፔፕሲ፣ ሌሎችም እነ ናይኪን ጨምሮ ከነዚህ ተቋማት ጋር በጋራ ሲሰራ እንደነበረ ይታወቃልና በፋይናንሻል ደረጃ ትልቅ ስታተስ ላይ የተቀመጠ ነው። ለምሳሌ የሱ ከዘረኝነት ጋር በተያዘ የሚያደርጋቸው ትግሎችም ዓለም አቀፍ ተቀባይነቱን ከፍ አድርጎታል። በተጫዋችነትም ያለው ስኪል ቻምፒየንስ ሊግን ሲበላ ሪያል ማድሪድ 2 ጊዜ ባለፉት ቪኒ ጁኒየር በነበረባቸው ጊዜያት ላይ የበላቸው ለቻምፒየንስ ሊጎች የሱ እጆች ያረፉባቸው ናቸው። ወደም የሱ አስተዋጽኦ ትልቅ ነበረ። የባሎንዶር አሸናፊነት ላይም ትልቅ አስተዋጽኦ እንደነበረው ምናልባት በአንዳንድ ጋዜጠኞች አገላለጽ የባህሪ ችግር ባይኖርበት ኖሮ የባሎንዶር የቪኒ ጁኒየር ነው ብለው እሱም ለድግስ ተዘጋጅቶ በጣም ልቦ የተሰበረበት አጋጣሚ እንደነበር ይታወቃል። አሁን በቅርብ ጊዜያት ላይ ለምሳሌ የአሌክዛንደር አይዛክ ዝውውር ይነሳል፣ የሞርጋን ሮጀርስ ዝውውር ይነሳል፣ የኤሊየት አንደርሰን ዝውውር ይነሳል። እነዚህ 158 ሚሊዮን ዶላር፣ 162 ሚሊዮን ዶላር እንዲሁም ደግሞ 170 ሚሊዮን ዶላር የተከፈለባቸው ዝውውሮች ናቸው። አሌክዛንደር አይዛክ፣ ሞርጋን ሮጀርስ፣ ኤሊየት አንደርሰን በፓውንድ ብንመዝነው ለምሳሌ 116፣ 117 እና 125 ሚሊዮን ፓውንድ የተከፈለባቸው ናቸው ነው። የሪያል ማድሪድ ጥያቄ ይጠበቃል። እነዚህ ተጫዋቾች ለምሳሌ አንድም የቻምፒየንስ ሊግ ዋንጫ አንድም የፕሪሚየር ሊግ ዋንጫ ሳይበሉ ነው ይህን ገንዘብ የተከፈለባቸው። ሪያል ማድሪድ ጥያቄው ቪኒ ጁኒየር በጣም ትልቅ ማሊያ የሚሸጥ ትናንትና ማንሰቻ ያላቸዋለሁ 2025 ላይ ትልልቅ ክለቦች እንኳን በማይሸጡት ደረጃ 900,000 በላይ ማሊያዎችን ሽጧል። ያ ማለት ደግሞ ከ7 ሚሊዮን ፓውንድ በላይ ገቢ ያስገኘ ተጫዋች ነው። የሱ ማሊያ ሽያጭ ብቻና ብዙ ሊባልበት የሚገባ ጉዳይ ነው። በአውሮፓ ቻምፒየንስ ሊግ ላይ በተደጋጋሚ ስኬታማ ሆኗል። ለምሳሌ የሮላንዶን ዝውውር እናንሳ። ሮላንዶ ዩቬንቱስን ሲቀላቀል ከሪያል ማድሪድ ከ8 ዓመታት በፊት 5 የቻምፒየንስ ሊግ ከዛ በተጨማሪም 5 የባሎን ዶር ዋንጫዎችን አሸንፎ የላሊጋ 2 ዋንጫዎችን አሸንፎ ነበር የተቀላቀለው። 137 ሚሊዮን ዶላር የተከፈለበት ወቅት ላይ ነው። ቪኒ ጁኒየር 50% የመብት ሽያጭ አለው። 50% የራሱ ነው፣ 50% የክለቡ ነው። አርሰናል ምን ሊያደርግ ይችላል? የዚህ የምስል መብቱን መለከተ አብዛኛውን ድርሻ ለምሳሌ 50% በሪያል ማድሪድ ቤት ካለው 70-80% የመብት ሽያጩን ለሱ በመስጠት ደሞዙን ዝቅ አድርጎ ሊያስፈርሙ የሚችልበት እድል አለ የሚሉ ሀሳቦች ይነሳሉ። በቀጣይ በድርድር ደረጃ አርሰናል ምን ያክል ለተጫዋቹ ቅርብ ነው የሚለውን እንመለከታለን። ነገር ግን በተጫዋቹ በኩል አርሰናል እየጠበቀ ያለው በሪያል ማድሪድና በተጫዋቹ መካከል ያለ የአለመግባባት ካለ ብቻ ነው። እንደ ገነር ብሎግ እንደ ጄምስ መክኒኮልስም ዘገባ ከሆነ በተጫዋቹ በኩል ከሪያል ማድሪድ ጋር የማይስማማ ከሆነ
ወዲያው አርሰናል የመጀመሪያ ጥያቄውን ያቀርባል። አሁን በገበያው ላይ ያለው ብቸኛ ፈላጊ አርሰናል ብቻ ይመስላል። በዚህ ጉዳይ ላይ ደግሞ አንዳንድ የሚሰጡ ሀሳቦች አሉ። ለምሳሌ አንዳንዶች በማህበራዊ ትስስር ገጽም በጣም ሲያጨቃጭቅ ነበረ። የሮክ ኔሽን ወኪሎች የቪኒ ጁኒየር ወኪሎች እንደሆኑ ይታወቃልና እነሱ ኦን ብለው ከአርሰናል ጋር ስሙን አያይዙት እንጂ እንደዚህ አይነት ዘገባ ላይኖር ይችላል፣ ወደ አርሰናል ላይመጣ ይችላልና ከሪያል ማድሪድ ጋር ለመደራደር ሲፈልግ የመጣ የተነሳ ዜና ነው። አርሰናል ትክክለኛ ፍላጎት የለውም የሚሉ ሀሳቦች በማህበራዊ ትስስር ገጾች ሲያጨቃጭቁ ተመልክቻለሁ። ነገር ግን ፋብሪዚዮ ሮማኖ ቢሆን በፋብሪዚዮ ሮማኖ ፔጆች ላይ ብዙ ጊዜ እንሰማለን። ብዙ ክፍያዎች ተከፍሎባቸው ተጫዋቾች፣ ክለቦች፣ ወኪሎች ስለ ተጫዋቾቻቸው መረጃዎች እንዲወጡ ያደርጋሉ። ነገር ግን ይህንን መረጃ መጀመሪያ የሰማነው ከዚህ አትሌቲክ ነው። ዳቪድ ኦርነስቲ ነው ዘገባውን ይዞት የወጣው። በአርሰናል ቤትም እስካሁን ማስተባበያ እንኳን ያልተሰጠበት በድርድር ሂደቶች ላይ ተጫዋቹን ለማስፈረም እንቅስቃሴ ላይ እንዳሉ የሚያሳዩ ዘገባዎችን በስፋት እየተመለከትንበት ያለ አንድ አይነት ዝውውር እንደሆነ ማንሳት ይቻላል ነው። በተጫዋቹ በኩል በእርግጥም ጥሩ ዝውውር ይሆናል ተብሎ ይጠበቃል። በዚህ ጉዳይ ላይ ግን አንድ ብራዚላዊ ጋዜጠኛ አለ ቪኒሺየስ ጁኒየርን በተመለከተ አንድ ጉዳይ ያነሳል። በብራዚል ፉትቦል ላይ ኤክስፐርት የሚባል ነው። ጆን ኮርሴል ይባላል። ጆን የተባለው ኤክስፐርት የብራዚል እግር ኳስ ኤክስፐርት እኔ ትልቁ ጥያቄ አርሰናልን ቢቀላቀል የኮንሲስተንሲ ጉዳይ ነው። በቋሚነት በወጥነት ያንን ብቃት ሁሌ ያሳያል የሚለው የሚጠበቅ ነው። ፕሪሚየር ሊጉ ለሱ ትንሽ ሊከብደው ይችላል። ከዛ ይልቅ አርሰናል ኡሊያን አልቫሬዝን ቢያስፈርም የሚል ሀሳቡን ያነሳል። ጆን የተባለው የብራዚል ፉትቦል ኤክስፐርት ነው። አትሌቲኮ ማድሪድ ለምሳሌ ያሳየውን ብቃት በፕሪሚየር ሊግም ላይ ልምድ ያለው ተጫዋች ነው። በጣም ታታሪ ነው። ሳይደክመው ፕሬስ የሚያደርግ ባስቆጣሪ፣ ከዛ በተጨማሪ በሁሉም ነገር ያንን ቁጥር ማምጣት የሚችል ተጫዋች ነው ብሎ ይገልጿልና ጥርጣሬዎችም ያሏቸው ሰዎች አሉ። በእርግጥ እሱ ብቻ አይደለም። ትሮይ ዴኒም በተመሳሳይ ጥያቄን ያነሳል። አርሰናል ይህንን ዝውውር ማጠናቀቅ የማይችል ከሆነ በጣም በሚያስገርም ሁኔታ በደንብ በሌሎች ዝውውሮች ላይ ሊበለጥ ይችላል። ነገር ግን እንደ ትሮይ ዴኒ ሀሳብ አርሰናል ይህንን ተጫዋች ማስፈረም የለበትም። በአርሰናል በኩል አሜዚንግ የተባለ የፕሪሚየር ሊግ ቡድን ገንብቷል። በሱፐርስታር ደረጃ ደግሞ የሚቀመጥ ተጫዋች መምጣት አለበት ወይ? የቪኒ ጁኒየርን ዝውውር አልወደድኩትም ይላል። ምክንያቱም አርሰናል የሚጫወትበትን መንገድ ይስማማዋል ብዬ አላስብም። ሚኬል አርቴታም ፐርሰናሊ የተጫዋቹ ባህሪ ሊስማማው የሚችል አይመስለኝም ይላል። እንደ ቪኒ ጁኒየር ሀሳብ ከሆነ እንደ ትሮይ ዴኒ ሀሳብ ከሆነ ቪኒ ጁኒየር መምጣት በተለይ ደግሞ በተጫዋቹ በኩል ያለውን ነገር እናውቃለንና ሚኬል አርቴታ ደግሞ ቡድኑን የገነባው እንደ ኮሌክቲቭ አድርጎ ነው። እንደ ቡድን ያለ ግንባታ ነው። እንደ ቡድን የሚያቸው ለምሳሌ ቡካዮ ሳካን በቀይ መስመር ላይ ተመልከቱት። ሁሉንም ነገር በትክክል የሚያደርግ ተጫዋች ነው። ቪኒ ጁኒየር ደግሞ ሲመጣ ያንን ነገር ከማጠናከር ይልቅ ጥያቄዎች እንዳይነሱ ስጋት አለኝ የሚል ሀሳብ ያነሳል። ሁሉም እነዚህ በዋነኝነት በቪኒ ጁኒየር ጉዳይ ላይ የሚነሱ ሀሳቦች ናቸው። የማሊያ ሽያጭ፣ የመብት የኢሜጅ ራይትም ጭምር በዋነኝነት እየተነሱ ይገኛሉ። ነገር ግን አርሰናል ይህንን ተጫዋች ማስፈረም የሚችል ከሆነ ትልቅ ስኬት ነው ተብሎ ይቆጠርለታል። በዋነኝነት አርሰናል ሊያንድሮ ትሮሳርድና ጃኮቭ ኪቬርን ሸጦ 30 ሚሊዮን ፓውንድ አግኝቷል። ለፒየሮ ኤንካፒየና ለዚህ ለክሪስቶዞሊ ዝውውር ደግሞ 70 ሚሊዮን ፓውንድ በላይ ወጪ አድርጓልና በእርግጥ በአጠቃላይ ፋይናንሻል ሩሎች ላይ የሚጠቀሱ የገንዘብ አያያዝ ጎች አሉ። እነዚህ የገንዘብ አያያዞች በዋነኝነት በሁለት መንገድ ሊከፈሉ ይችላሉ። አንደኛው በገንዘብ አያያዝ ደረጃ ለምሳሌ አርሰናል የሚያገኘው ገቢ ቀጥታ የዚህ ዓመት በጀት ላይ የሚመዘገብ ነው። አርሰናል ግን የሚያወጣቸው ወጪዎች ለምሳሌ ለቪኒ ጁኒየር 120 ሚሊዮን ፓውንድ 150 ሚሊዮን ፓውንድ ቢያወጣ በ5 ዓመት 20 ሚሊዮን ፓውንድ አድርጎ የሚከፍል ከሆነ በ5 ዓመት በ3 ዓመት የሚከፍል ከሆነ 25 50 ወይም እንደዚህ የመጀመሪያው ክፍያ ላይ 50 ከዛ በኋላ 25 እንደዚህ አይነት ክፍያዎች ኢንስቶልመንት ነው አሞርታይዜሽን የሚባሉ የክፍያ አሰራሮች አሉና በዛ ደረጃ ፋይናንሻል ይሩ ላይ ተጽዕኖ የሚያደርጉት በዚህኛው ዓመት ሳይሆን በቀጣይ 5 ዓመታት በተጫዋቹ የኮንትራት ሂደት ላይ የሚመነዘሩ ናቸውና ለሁሉም እነዚህ ቪኒ ጁኒየርን በተመለከተ እየተነሱ ያሉ ጉዳዮች ናቸው። መጨረሻም ግን አንድ ጉዳይ ላንሳ ከሚኬል አርቴታና ከቻቪ አሎንሶ ጋር በተያዘ ባለፈው ክረምት ላይ ሚኬል አርቴታ ፒየሮ ኤንካፒየን ከባየር ሌቨርኩሰን ለማስፈረም ሲሞክር ቀጥታ የደወለው ወደ ሌቨርኩሰን ሰዎች አይደለም፣ ወደ ሪያል ማድሪዱ አሰልጣኝ ቻቪ አሎንሶ ነበር። አሁን የቼልሲ አሰልጣኝ ነው ቻቪ አሎንሶ። ቪኒ ጁኒየርን ለማስፈረምም ሁለቱ በጋራ በአንድ አካዳሚ ያደጉ ተጫዋቾች እንደሆኑ ይታወቃል።
ይፈልጋልና ንግግር ያደርጋሉ ወይም ቪኒ ጁኒየርን በተመለከተ አሰልጣኝ ቻቪ አሎንሶ ጥሩ መልከት የለውም። በተጫዋቹም በኩል ሁለቱም ጥሩ መዋደድ የላቸውምና ያንን በተመለከተ ምን አይነት ምክር ይሰጧል ሚኬል አርቴታስ ስለ ቪኒ ጁኒየር ለማጣራት ወደ አሰልጣኝ ቻቪ አሎንሶ ይደውላሉ የሚለው በጣም አነጋጋሪ ጉዳይ ይመስላል። ለሁሉም የእናንተን ሀሳቦች ላኩልን። ባነሳናቸው ጉዳዮች ላይ መልእክት፣ ሀሳብ አስተያየቶቻችሁን እንቀበላለን። በቅድም መግቢያ ላይ ያነሳሁት ጥያቄ ነበረ። አርሰናል ከ4 ዓመታት በፊት ወይም በጎርጎሮሳኑ 2002 ላይ ያስፈረመው አንድ ተጫዋች ነበረ። የተጫዋች ብራዚላዊ ነው። በ4.5 ሚሊዮን ፓውንድ ልክ በዛሬው ዕለት ነው። ዛሬ 24ኛ ዓመቱን ይዟል። አትሌቲኮ ሚኔሮን ለቆ ወደ አርሰናል ሲመጣ የተከፈለበት 4.5 ሚሊዮን ፓውንድ ነበረ። በወቅቱ ጂልቤርቶ ሲልቫ ሲመጣ በአርሰናል ቤት ካሳየው ብቃት በኋላ በአርሰናል ደጋፊዎች ሁሉ ጊዜ ይመሰገን ይሞገስ ነበር። ያም ምስጋናው ደግሞ የማይታየው ግድግዳ የአርሰናል ስኬት ምንጭ ተብሎ በጣም በትልቅ ደረጃ ስሙ ይነሳ ነበር። ለሁሉም የአርሰናል ጉዳዮች እነዚህን ይመስላሉ። በዋነኝነት የጂልቤርቶ ሲልቫን ስም ያነሳችሁ በሙሉ በትክክል ምላሻችሁን ልካችሁልናል። ለሁሉም በምናነሳቸው ጉዳዮች ላይ ስለ ብሩኖ ጉማሬሽ፣ ስለ ቪኒ ጁኒየር ዝውውር፣ ስለ ኡሊያን አልቫሬዝም ሀሳብ አስተያየቶቻችሁን እያላካችሁ አብራችሁን ቆዩ። መልእክቶቻችሁን እንቀበላለን። ነገ በአዳዲስ ጉዳዮች እንመለሳለን። የዛሬ እነዚህ ላይ ያበቃን። ጤና ይስጥልን ብለናል። ክብራትና ክብራን ጤና ይስጥልን።